ውጪልኝ። እሺ ምነው ሰላም ይደከመሽ እንዴ? አረ ምን ይደክመኛል በእናትሽ። ክፍሉን ላጸዳ ስል ኤቢ አለች። ምን እያደረገች? የአባቷን ኪስ እየበረበረች ልክ እንደ ዱርዬ። እኔ እጄ ተደብቄ ሊያት እንዴ ሰላም? አረ ደግሞ ካየችሽ ትገልሻለች። ይቅርብሽ። አይ እሰን ሊያት ትገልሽ ማተኝ። ተጠንቀቂ። ሄሎ አባዬ፣ እንዴት ነህ? ብር ፈልጌ ነበረ ከኪስ ልውሰድ? አይ እኔ ባንክ አውጥቼ ልክልሻለሁ እንዳትነኪ። እሺ በቃ ደረጀ በቸልተኝነት ትዳሩን ችግር ውስጥ ከቶታል። እንደ ቀልድ ቤት ውስጥ ጃኬቱ ላይ አስቀምጦት ሄዶ እኒ ውጤት ነገሮችን መፈልፈልና መመርመር በማይሰለቻት ልጇ አቢጌል ጋር ተገኝቷል። እንኳንስ እንደዚህ አይነት መረጃ አግኝታ ይቅርና በራሷ አዳዲስ ችግሮችን መፍጠር የማይሰለቻት ተንኮለኛዋ አቢጌል ባገኘችው አጋጣሚ ደግማ እንኳን ሳታስብበት ነው ቤቱን ድብልቅልቅ እንዲወጣ የምታደርገው። እሷን የሚያስቆማት አንድ ነገር ብቻ ነው። ምን እያደረገች እንዳለች ለማየት የመጣችው ዳጣ እሷ ወረቀቱን ሳታነባው ከደረሰች ቤተሰቡን የማዳን ተስፋ አላት። ወይ ደግሞ ደረጀ ያስቀመጠው ወረቀት ውጤቱ ካልሆነ። ኤቢ የደረጀን ጃኬት እየበረበረች ባለችበት ሰላም መታ የነበረ ቢሆንም በቁጣና በጩኸቷ ነው ያባረረቻት። ኤቢ ሰሞኑን ባየችው የደረጀ ሁኔታ አንድ ነገር ጠርጥራለች። ልጄ ብሎ አንድ ነገር ለቤተሰቦቹ ሊናገር ሲል ዳጣ ደንግጣ እንዳይናገር ነገሮችን አስቀይሳ ያልፋሉ። ያ ነገር ኤቢን ደስተኛ አላደረጋትም። ሌላም ማታውቀው ሚስጥር እንዳለ ጠርጥራለች። በነጋታውም ጠዋት ሰላም መኝታ ቤታቸውን እያስተካከለች መጣ። አሁንም ማታ ስለተፈጠረው ነገር ለማወቅ እኔ ምልሽ ሰላም፣ አባዬ ማታ ለምን እንደዛ ደስ እንዳለው ታውቂያለሽ? ደግሞ አንቺም ደስ ብሎሽ ነበር፣ ምን ተገኘ ብላ ስትጠይቃት ሰላምም እንዴ ታዲያስ ጋሼ እንደዛ ደስ ሲለው አይቼ እንዴት ደስ አይለኝ? አብሮሽ ያለ ሰው ሲደሰት ምክንያቱን ራሱ ባታቂ መደሰት አለብሽ። ደግሞ ደስታ ራሱ ይጋባል ስትላት ኤቢ አይ እኔ ግን ምክንያቱን ሳላቀው ደስ አይለኝም ስትላት ሰላም እንግዲያውስ ጋሼን ሂጂና ጠይቂያቸው ትላታለች። ኤቢ አሁንም ነገሩን ማጣራት ለማወቅ መሞከር አላቆመችም። እሺ ቆይ አንቺ በምን ምክንያት የተደሰተ ይመስልሻል ብላ ስትጠይቃት እኔ የሚመስለኝ ኤቢዬ ስራው ተሳክቶለት አላደል ብዙ ትርፍ አግኝቶ ነው የሚመስለኝ ትላታለች። ኤቢ አሁንም በቂ ምላሽ ስላላገኘች ተናዳ እኔ ግን እንደዛ አይመስለኝም፣ እሱን ታየውና እኔ ምልሽ የልጅሽን አባት መቼ ነው የምታስተዋውቂ? ያረሳውልሽ እንዳይመስልሽ እሺ ብላ ጥላት ትወጣለች። በዛን ሰዓት ደሬና ዳጣ መኪና ውስጥ ተቀምጠው ነበር። አሁንም ድረስ ደስታቸው አልበረደላቸው። ዳጣም ይኸውልህ አባዬ ዛሬ ማለት ነው ጫማ ትገዛልኛለህ እና ደግሞ የጸጉር ማስያዣና ልብስም እፈልጋለሁ ስትለው ደሬ ምን ነው እስከዛሬ ድረስ ቂም ይዘሽብኝ ነበር እንዴ? ሁሉም ነገር ይገዛልሻል። አሁን አብረን እንሂድና መርጠሽ የፈለግሽው ይገዛልሻል ሲላት ዳጣ ታኮርፋለች። በሁኔታዋ ግራ የተጋባው ደሬም ምን ሆነሻል ዳጣ? ሁሉንም እኮ ያልሽውን እገዛልሻለሁ ሲላት ዳጣ አይ በቃ አልፈልግም አባዬ በቃ አላድል ልክ እንደሌሎች ልጆች አባቴን ይሄን ግዛልኝ ያን ግዛልኝ ማለት ስለምፈልግ ብቻ ነበር አባዬ። አሁን እኔ ሁሉም ነገር አለኝ እሺ እንድትለኝ ብቻ ነው ስትለው ደረጀ ማቅፎ ይስማትና ከመኪና ወርዶ ይለያያሉ። ወደ ቤት ስትገባም ኤቢን ታገኛትና
ኤቢ በእናትሽ አንድ ነገር ጠይቀሽና እሺ በይኝ፣ አንድ ጊዜ ብቻ እምቢ እንደማትይኝ ቃል ግቢልኝ ስትላት ኤቢም ለምንድነው ነገሩን ሳላውቀው ቃል ምገባልሽ እንዴ ለዛውም ደግሞ ላንቺ ስትላት ዳጣ አረ ኤቢዬ እኔ እኮ እወድሻለሁ ብቻ አንድ ነገር ፍቀጂልኝ በእናትሽ ብላ ስትጨቀጭቃት ኤቢ ምን ልታደርግ ወይም ምን ልትላት እንደሆነ ለማወቅ ጓጉታ ስትፈቅድላት ዳጣም አንዴ ብቻ ልቀፍሽ ብላ ጥምጥም ትልባታለች። ኤቢም ደንግጣ ታስለቅቃትና ቆይ ለምንድነው ያቀፍሽኝ? እዚህ ቤት ውስጥ ምንድነው ማላውቀው ነገር የተፈጠረው? ሁላችሁም እኮ በድንገት ደስታ በደስታ ሆናችሁ የሆነ ነገርማ ተፈጥሯል ስትላት ዳጣም አረ ኤቢዬ ምንም አልተፈጠረም፣ ይልቅ እሱን ታዩና የሚያስቸግርሽ ምናምን ወንድ አለ እንዴ ካለ ንገሪኝ ቅጥቅጥ ነው ማረግልሽ ስትላት ኤቢም እሺ በቃ እንደዛ ከሆነ አርጁን የሚባል አለ እሱን ትመችልኛለሽ ትላትና ይስማማሉ። የዛኑ ቀን ማታም ናታን ዳጣን ክፍሉ እንድትመጣ ጠርቷት ትመጣና ለምን እንደፈለጋት ጠይቋለች። እሱም እንድታወራው ፈልጎ እንደጠራት ይነግራታል። ዳጣም እኔ እኮ ኤቢ ከሌለች ለሌሎቹ ችግር የለውም ስትለው ናታንም ሰሞኑን ደግሞ በጣም ደስ ብሎሻል ነይ እስቲ ቁጭ በይና እናውራ ብሎ አልጋው ላይ ያስቀምጣታል። ናታንም ትኩር ብሎ ያያት ወደ እርሷ ጠጋ ይላል። ሁኔታው ያስጨነቃት ዳጣም አንተ ልጅ ግን ምንም አስተያየትህ አላማረኝም፣ ወደድከኝ እንዴ? አስተያየት እንደዛ ይመስላል፣ ግን አንተ ከወደድከኝ እኔን ኤቢ ነው የምትገለኝ ትለው ናታንም ምን ማለት ነው ዳጣ? ይኸውልሽ እኔ የምሬን ነው እሷን አልወዳትም፣ ከእህትነት የበለጠ በሌላ መልኩ በምንም አይቻት አላውቅም ሲላት ዳጣ ቆይ ለምንድን ነው የማትወዳት? እሷ እኮ በጣም ነው የምትወድ፣ አንተ ለምን እንደዚህ ትላለህ? ደግሞ እኮ በጣም ቆንጆ ናት ስትለው ናታንን እንደፈር ብሎ እኔ እኮ በወደው አንቺን ነው በጣም ደስ ትይኛለሽ ሲላት ዳጣም ናታንን እኔም እኮ ደስ ትለኛለሽ ስትለው ደስ ብሎት የምርሽ ነው ብሎ ስጠይቃት ዳጣም አፍራ እሺ በቃ ታስጠላኛለህ ብላው ክፍሉን ለቃ ትወጣለች። ሳሎን ሄዳም ከውሃና ከማርታ ጋር ማውራት ይጀምራሉ። ማርታም በመሃል እንዴት ነሽ ዳጣ ሲሳይስ እንዴት ነው ብላ ስጠይቃት ዳጣ ማምልጧት ደግሞ ሲሳይ ማን ነው ትላታለች። የውሸት አባቷን ስም ረስታ ወዲያውኑ ትዝ ይላትና አባቴን ነው እንዴ ባክሽ ደህና ነው ምን ይሆናል ብለሽ ነው ስትላት ማርታም ሄይ እንጂ ዳጣ አባት ምን ይሆናል ይባላል አይባልም። የአባት ጥቅሙ የሚታወቀው ደግሞ ሲርቅ ነው። ግን ደግሞ ብዙ ልጆች ለእናታቸው እንጂ ለአባታቸው ግድ የላቸው። ግን አባት መሰረት ነው። አባትሽን ልታከብሩ ይገባል። ምንስ ቢሆን እንዴት የአባትሽን ስም ትረሻለሽ? በእርግጥ በአንድ ስንዴ ውስጥ እንክርዳድ አይጠፋም። ምንም ያህል ጥሩ ባይሆንም ግን ችግር ሲጋጥምሽ ፊት ለፊት የሚጋፈጥልሽ እሱ ነው ብላ ስለ አባት ብዙ ነገር ነግራ ትመክራታለች። በመሃል ደረጀ ወደ ቤት ውስጥ ይገባል። ዳጣም ዘላ ጥምጥም ብላ ታቅፈዋለች። በሁኔታቸው ግራ የተጋባችው ማርታም ትኩረት ሰጥታ ትመለከተዋለች። እነሱም ተላቀው የማርታን ግንባር የውሃን ጉንጭ ስሞ ልብስ ልቀይር ብሏቸው ወደ መኝታ ቤቱ ይሄዳል። ውሃም ተከትላው ትሄዳለች። በዛ ሰዓት ናታን መኝታ ቤት ውስጥ ቁጭ ብሎ መጽሐፉን እያነበበ ባለበት ኤቢ ወደ ውስጥ የገባችው ፈጠን ብላም ናታንዬ ምንድነው ያማረህ ምግብ ምን ልስራልህ ስትለው ናታንም እስካሁን ሰላም አትሰራም ብለሽ ነው? ባይሆን ነገ ለሁሉም ቁርስ ሰርተሽ አቅርቢላቸው፣ ቤተሰቦችም ደስ ይላቸዋል፣ በዛውም ሰላምንም ታሳርፊያታለሽ፣ አባዬም እማዬም በዛው ይመርቁሻል። ደግሞ ለኔ ብቻ ሳይሆን ለሁሉም ሰው ጥሩ ሁኚ፣ ጥሩ ሰው ከሆንሽ ሁሉም ሰው ይፈልግሻል ሲላት ኤቢም እና ናታንዬ አሁን እኮ ጥሩ ሰው ሆኛለሁ ብለው አልጋው ላይ ቁጭ ትላለች። በዛ ሰዓትም ውሃ ወደ ውስጥ ትገባና ኤቢዬ ቅድም እኮ እኔና ምጥን አርጁንን አግኝተ ነው እሱ እንዳለሽ ማለት ነው ስትል ናታንም እሺ እስቲ ንገሪን አርጁን ምን አለ ይላታል። ውሃም እሱ ያለው ናፍቀሽኛል የኔ ውዴ የኔ ፍቅርና ደግሞ ፍቅርሽ እንደወንዝ ሞልቶ እየፈሰሰ ነው ብለዋል ስትላት ኤቢ በንዴት ተነስታ በጥፊት ደረግማትና ማን ተላላኪ ብሎሽ ነው? ቆይሺ እያልሽ ምትላላኪ ለምንድን ነው ብላ ስትጮህባት ውሃም ተናዳ ለመደባደብ አንቃት መታገል ይጀምራሉ። ናታንም መሀል ገብቶ ይገላግላቸዋል። ኤቢም በንዴት ተናገሪ ቢልሽ ቆይ ለብቻዬ ስሆን አትናገሪ? ከዚህ በኋላ ስለሱ ልጅ እኔ ባለሁበት እንዳታነሺ ብላት ጥላት ትወጣለች። በቀጣይ ምን የሚፈጠር ይመስላችኋል? አቢጌል ውጤቱን ያገኘችው ወይስ አይደለም? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የምንለቀው ቪዲዮ ለብዙ ሰው እንዲደርስ ላይክ እንዲሁም ሼር ማድረግ አይርሱ። የምንለቀው ቪዲዮ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አይርሱ። በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።